ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል አሁንም ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው የአማራ ፋኖ ብሔራዊ ንቅናቄ መመስረትን አስመልክቶም በሰራዊቱና በአባሎቹ ላይ ከፍተኛ መነቃቃት ተፈጥሯል። የፋኖ ኃይሎች በበኩላቸው ከደብረ ማርቆስ ወደ ጁቤ በማቅናት ላይ የነበረን የጠላት ኃይል በተወሰደበት ኢላማውን የጠበቀ የቦምብ ጥቃትም ከፍተኛ ጉዳት ማድረሳቸውን አስታውቀዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ባደረጉት ከፍተኛ ትንቅንቅ በመካነ ሰላም ከፍተኛ ውጊያ የተካሄደም ሲሆን የጠላት ኃይል ይተማመንበት የነበረው ምሽግም መስበራቸውን አስታውቀዋል። ይህ በእንዲህ እንዳለ የብልጽግናው ቡድን በመክሉ የፋኖ ቤተሰብ ናችሁ በሚል ንጹሃንን በጅምላ እየጨፈጨፈ እንደሚገኝ ታውቋል። ለአብነትም ያክል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ቀጠና ደቡብ ሜጫ ወረዳ አዲስ ዓለም ቀበሌ የፋኖ ዘውድ ሙላት ቤተሰቦችን ያገዛው ሰራዊት በአሰቃቂ ሁኔታ እንደገደላቸውም ለማወቅ ተችሏል። አቶ ሙላት አድማስ ይኖርበት በነበረው ደቡብ ሜጫ ከስራ ውጭ ምንም በማያውቁ ማህበረሰብ ዘንድ አንቱ የተባሉትን የተከበሩ ሰው እንደነበሩ ለማወቅ ተችሏል። ነገር ግን የብልጽግናው ቡድን በደቡብ ሜጫ ወረዳ ማለገነት ከተማ እንደገባ ጀምሮ ልጃችሁ ፋኖ ነው በሚል ሰበብ ሀብት ንብረታቸውን ዘርፎ አፈናቅሎ ቤታቸውን የሚኒሻ መኖር አድርጎት ቆይቷል። አቶ ሙላት አድማስ ይኖርበት ከነበረው ማለገነት ከተማ ተፈናቅለው ተወልደው ወዳደጉበት ቀበሌ አዲስ ዓለም ቀበሌ ተሰደውም ይኖሩ እንደነበር ለማወቅ ተችሏል። ትግል ይቀጥላል፣ ታጋይ ይሰዋል እንዲሉ ይህ እንዲህ ባለበት ሁኔታ አርበኛ ሙሉቀን መኳንንት መስዋዕቱም ታውቋል። አርበኛ ሙሉቀን መኳንንት በአማራ ፋኖ የኮማንዶና መሰረታዊ ውትድርና በማሰልጠን ታሪኩ ውስጥ ፈርቀዳጅ አሰልጣኝና በርካታ ዙሮችንም ያለ ድካም ያሰለጠነ አዲስ ትውልድ ቀራጭ ትጉ አርበኛ ነበር። እንዲሁም በአማራ ፋኖ ታሪክ ለመጀመሪያ ጊዜ በጸደይ የኮማንዶ ማሰልጠኛ ትምህርት ቤት የተሰጠውን ከጎንደርና ከጎጃም ለተውጣጣ የጋራ ኃይል የተሰጠን ታሪካዊ የአማራ የአንድነት ምሳሌ የሆነውን የኮማንዶ ስልጠና በትምህርት ቤቱም አዛዥነትና በመሪ አሰልጣኝነት አስደናቂና አይረሴ በሆነ መንገድ አሰልጥኖ ማስመርቋል። ከመሰረታዊ አባል እስከ ክፍለ ጦር አመራርነት ትልቅ ዋጋ በመክፈል በትግል ያደገ ጀግና፣ በተዋጊነት በተሰበሩ ምሽጎች ጠላት የሚመሰክርለት መሬትን በአግባቡ መጠቀም የሚችል ብቁ ወታደራዊ መሪ ሆኖ የአማራን ሕዝብ ወደ ነጻነት ለማድረስ በቃል የማይገለጽ ዋጋ ከፍለዋል። ትላንት ጥር 17 2018 ዓ.ም አንድ ታጋይ ለህዝቡና ለሀገሩ መክፈል የሚችለውን ውድ የክብር መስዋዕትነት በመክፈል ለአማራና ለአማራነት ከፍታ የአባቶቹን ታሪክ በመድገም ለአዲስ ትውልድ ክብርንና አርበኝነትን አውርሶን በክብር ተሰውቷል። በዚህም አማራው በአንድነት ብሩህ ተስፋ ይዞ ትግሉ በአዲስ መንፈስ መቀጣጠል በጀመረበት ተላላኪው ሰሏተውና አስመሳዩ እየጠራ ሚናውን እየለየ ከየቤቱ ያለው አማራ ለመሰልጠንና ለመደራጀት እየተራወጠ ባለበት በዚህ ወቅት አርበኛ ሙሉቀን መኳንንት እጅግ ከማንም በላይ በምታስፈልገን በዚህ ወቅት በክብር መስዋዕትነት ቢለየንም በልጅ ዕድሜህ በወታደራዊ ዕውቀት አባት ሆነህ ባፈራሃቸው ልጆችህ ተተኪውን ትውልድ በብቃት እናሰለጥለዋለን፣ እናደራጀዋለን። እኛም ለጠላት እጅ ከመስጠትና ምቾት ፈልጎ በአማራ ሕዝብ ደምና እንባ ተረማምዶ ለጠላት ከማደር ጠብቆ ያንተንና የነውባንታ አባተን የክብር መስዋዕትነት ለመቀበል ያብቃን ሲል መሪር ሐዘኑን ገልጿል። አማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ለፍኖተ አማራ ሚዲያ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን ቤተክርስቲያኑ አሳውቃለች። የቅዱስ ሲኖዶስ ጽሕፈት ቤት የብፁዕ አቡነ ዕንባቆም ስርዓተ ቀብር ነገ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማል ብለዋል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይም በመመደብ ተልኳቸውን ሲወጡ እንደቆዩም ተገልጸዋል።